ከ500 በላይ ዲፕሬሽን ውስጥ ያሉ ልጆችን ማውራት ችለናል። ሰላም፣ ሳሙኤል መስፍን እባላለሁ። ሶሻል ሚዲያ ላይ ፋሚሊ የተሰኘ ፕሮጀክት አለን። ይህም ፕሮጀክት ምንድን ነው? ወጣቶችን በየትኛውም የእድሜ ክልል ላይ የሚገኙ ሰዎችን ሊያጠቃልል ይችላል እና ይህ ፕሮጀክት ዲፕሬሽን ውስጥ ያሉ ልጆችን፣ ዲፕሬሽን ውስጥ ያሉ ሰዎችን በነፃ እንዲሁም ደግሞ በነፃነት የሚያወራ በወጣቶች የተቋቋመ ህብረት ነው ማለት ነው። ስለዚህ በወጣቶች የተቋቋመ ህብረት ነው ስንላችሁ ከአጀማመራችን ፈጣሪ እየረዳን ነው እዚህ ድረስ የደረስነው እና ኦልሞስት 1 ዓመት ሆኖናል። ዛሬ እዚህ መጥቼ ፋሚሊ የተሰኘ ፕሮጀክት አለ ምናምን ስላችሁ በጣም ደስ እያለኝ ነው፣ በደስታ ነው የምነግራቸውና ስለ ህብረታችን ትንሽ ነገር ልበላቸውና ሶሻል ሚዲያ ላይ ብንታወቅ ከዚህ የበለጠ አሪፍ ኢንጌጅመንት ይኖረናል። እንዲሁም ደግሞ በጣም ብዙ ወጣቶችን መታደግ ስለምንችል፣ በጣም ብዙ አዲክሽን ውስጥ ያሉ ወጣቶችን መታደግ ስለምንችል፣ እንዲሁም ደግሞ በፕሮፌሽናል ስም ስለምንታገዝ አብረን መስራት እንድንችል እንዲያግዘን ሳፖርት እንድንደራረግ ነው። አሁን ወጣቶችን ዲፕሬሽን ውስጥ ያሉ ልጆችን እናግዛቸዋለን፣ እናወራቸዋለን በነፃነት ስላቸው ፕራይቬሲ እንደተጠበቀ ነው። ለምሳሌ እኛ ሶሻል ሚዲያ ቲክታክ ላይ ነው የምናገኛቸው። ዲፕሬሽን ውስጥ ያላቸው ልጆች የምክር አገልግሎት የምትፈልጉ ሰዎች ኢንቦክስ መታቸው እንድታወሩን ይሁን እያለን ነው ቪዲዮ እንፖስተው ዘን ያንን ቪዲዮ ያየ ሰው ምናልባት በሪፖስት ሊሆን ይችላል፣ በምንም አጋጣሚ ብቻ ያንን ቪዲዮ ተመልክቶት ይምጣ። ከዛ ዳይሬክት ሜሴጅ እንዲያስቀምጥልን እናደርጋለን። ከዛ በኋላ ከህብረታችን አካላት ጋር እንዲገናኙ በማድረግ አሪፍ ጊዜ እንዲያሳልፉ እንሞክራለን እና ይህንን ስንላቸው ይህንን ህብረት እናስተባብራለን የምንል ወጣቶች ስራ ስለሌለን ምናምን አይደለም፣ የምንውልበት ስላጣን ምናምን ሳይሆን በህይወት የመኖር ትልቁ ትርጉም አገልግሎት መስጠት ስለሆነ እንደዛም ነው ብለን ስለምናምን እኔ በተለይ ይህንን ህብረት ከማቀናጀቴ በፊት እንደ ሞቶ የምጠቀመው ሀሳብ ነበረኝ። እሱም ምንድን ነው? እኔ ሰዎችን የማግዘው ወይም ደግሞ በእኔ አማካኝነት ቲም ክሬት አድርገን ፋሚሊ የተሰኘ ፕሮጀክት ቀርጸን እንዲናርግ ምናምን ስላቸው ዝም ብለን ከመሬት ተነስተን ምናምን እንዳይሆን ከምርም ፈጣሪ የረዳን ሰዎች ስለሆንን ለፈጣሪ ለእግዚአብሔር ውለታ ነው የምንመልሰው። ለእግዚአብሔር ውለታ መልሰንም አንጠግብም። ግን ራሳችንን እንደዛ ብለን ካሳመንን በሂደቶች ውስጥ የሚያጋጥሙ ብዙ ነገሮች ነበሩ፣ አጋጥመውናለን። በሂደት እነሱን ነገሮች እናሳወቃቸዋለን እና እንደነዛ አይነት ፈተናዎች ሲያጋጥሙን በነፃ አይደል እንደ የማወራው በነፃነት እንዲያወራ ፈቅጄለት ምናምን አይደል እንዴት እንዲለኛል እንዴት እንዲያደርጉብኛል ብለን እንዳናስብ በቃ እኛ ጀስት ሰርቭ ነው እያደረግን ያለ ነው የሚለውን ሀሳብ እንድንይዝ ፈጣሪ ረድቶናል። ስለዚህ ስለተረዳን እግዚአብሔር የረዳቸው ሰዎች ስለሆንን ሰዎችን እንረዳለን የሚል ፖዚቲቭ አመለካከት እንዲኖረን ስለምፈልግ ያ ሞቶ ነበረኝ የሚለውን ለማሳወቅ ነው። ልጆችን እናግዛቸዋለን፣ እኛ ጋር መጥተው ጊዜ ያሳልፋሉ፣ ዲፕሬሽን ውስጥ ያሉ ልጆች እናግዛለን እያለን ሶሻል ሚዲያ ላይ ፖስት ስናደርግ ፕሮፌሽናል ሳይኮሎጂስት አለን ማለት እንፈልገን ነው። ፕሮፌሽናል ሳይኮሎጂስት አለን። ስለዚህ በፕሮፌሽናል ስም እንታገዛለን ማለት ነው። እና ደግሞ አንዲት ጎበዝ እህታችን አለች፣ እሷም ታገዘናለች። ስለዚህ ከነሱም ጋር በመተባበር ነው የምንሰራው ማለት ነው። እዚህ ጋር ፕሮፌሽናልስ አሉን ምናምን ስንላቸው በጣም የተጋነነ በጣም ስትራክቸርድ የሆነ ነገር ነው እንዲህ ነው ምናምን ለማለት ሳይሆን መጀመሪያ አካባቢ ስንሰራ የነበረው ምንድን ነው ፋሚሊ የተሰኘው ፕሮጀክት ሶሻል ሚዲያ ላይ ቲክታክ ላይ ሲሄድ እዛ ፕላትፎርም ላይ ሲወርድ ደግሞ እንደ ማህበረሰብ ብዙ ማህበረሰብ ይመለከተዋል ያየዋል ብለን ስለምናስብ እዛ ጋር ሲሄድ እዚህ ያለን ሰዎች የቤተሰባዊነት ስሜት ተሰምቶን ታላቁ ታናሹ መቆጣት እንዲችል፣ ታናሹ ታላቁን ማውራት እንዲችል፣ አቅጣጫ ማሳየት እንዲችል ነፃነት መገንባት ስለነበረብን ያንን ነገር ለመገንባት ነበር ስናስብ የነበረው እና ትልቁ ነገራችን ያንን ነገር መገንባት ነው እና በዛ ግንባታ ነው ጊዜያችንን ያሳለፍነው። እና ደግሞ ትልቁ ነገር እዚህ መተን ፋሚሊ የተሰኘ ፕሮጀክት አለን፣ ፕሮፌሽናልስ አሉን፣ ቲማችን አሪፍ የሆነ ኢንቲሜሲ ያላቸው ልጆች አሉ ምናምን ለማለት ብቻ ሳይሆን ከ500 በላይ
ዲፕሬሽን ውስጥ ያሉ ልጆችን ማውራት ችለናል ማለት ነው፣ በዚህ ዓመት ውስጥ በአንድ ዓመት ውስጥ ማለት ነው። ስለዚህ ይሄ ለኛ በጣም ትልቅ ስኬት ነው። አሁን ቁጥሩን ለመናገር ሳይሆን በጣም ከምር ሪል የሆነ ለውጥ ያየንባቸው ልጆች ስላሉ ከምርም ይህንን ከማህበረሰቡ ዘንድ ብናሰብሰው የተሻለ ውጤት ማግኘት እንችላለን ከሚለውም አንጻር ስለተመለከትነው ነው ይህንን የምንላቸውና ስለዚህ በአንድ ዓመት ውስጥ ምን ምን አሳለፍን የሚለውን ነገር እንመለከታለን ማለት ነው። በአንድ ዓመት ውስጥ ትንሽዬ ፋሚሊ የተሰኘች ህብረት ክሬት አድርገናል። አሁን እዚህ ጋር ይህንን ያክል ሰው አውርተናል ምናምን ስንጀምርላችሁ ቀላል ነገር ምናምን አይደለም። ታውቃላችሁ ውጤት የሚታየው በቁጥር ምናምን ስለሆነ ብዙ ጊዜ እንደዛ ስለሚመስለነው ነው። ግን ለእኔ ትልቁ ስኬት ብዬ የማምነው ነገር ምንድነው? በአንድ ትንሽዬ ሀሳብ መጽናት ችያለሁ፣ ቢያንስ ለአንድ ዓመት መጽናት ችያለሁ የሚለውን ነገር ሳስበው በጣም ይገርመኛል። በጣም ፈጣሪን አመሰግንበታለሁ። ትልቁ ነገር ደግሞ ቲም የተሰኘ ማለት ፋሚሊ የተሰኘ ህብረት ማቀናጀት ችያለሁ ከልጆች ጋር እኔን ከመሳሰሉ ከኔ ታላላቆችም አሉ ታናናሾችም አሉ። ከነሱ ጋር በመሆን ተማሪዎች አሉ፣ ሰራተኞች አሉ። ከነሱም ጋር በመሆን ይህንን ህብረት መገንባት ችለናል ማለት ነው። ስለዚህ አሁን ወደፊት የምናቀዳቸው ነገሮች አሉ። ከዛ በኋላ ምን አቀናጅተናል የሚለውን ነገር ለማሳወቅ ነው እና ፋይናንስ ቲም አለን ማለት ነው። ፋይናንስ ቲም ማለት በእርግጥ የወጡ ወይም ደግሞ ገቢ የተደረጉ ነገሮች ምናምን ተሰልተው እየተቀመጡ ነው ማለት የሆነ ጊዜ ላይ መታወቅ ስላለባቸው በዚህን ያክል መጠን ገንዘብ ማሰባሰብ ችለናል፣ በዚህን ያክል መጠን ልጆችን መርዳት ችለናል የሚለውንም ሀሳብ ወደፊት ላይ እያቀናጀን ስለምንመጣ ምክንያቱም ህብረት ምናምን ሲባል የት ነበር፣ እንዴት ነበር፣ በምን ተጀመረ፣ እንዴት ሆነ የሚለው ነገር መታወቅ ስላለበት እሱም በሂደት ስለምናስተካክለው ማለት ነው። ከዛ ባለፈ ከልጆች ጋር መገናኘት እያሰብን ስለሆነ ለራሳችን ለቲሞቹ ልጆች የምናዋጣው ገንዘብ ይኖራል። ራሳችን ስለምንገናኝበት ራሳችን ስለምንጠቀመው እሱን ነገር ብዙም ማውራቱ አስፈላጊ ስላልሆነ ነው እዚህ ጋር ግልጽ አድርጌ የማልነግራችሁ ማለት ነው። ስለዚህ አሁን ላይ ምን አይነት ቲም አለን? አንድ ኮሚኒቲ አለን። ፋሚሊ ኮሚኒቲ የሚሰኘው ምንድን ነው? አውርተናቸው እንዲሁም ደግሞ ከዲፕሬሽን ውስጥ ወጥተው አሪፍ ሁኔታ ላይ በመገኘት ከዚህ በኋላ ምናልባት ፋይናንሻሊ ሰፖርት መደረግ ያለባቸው በጣም ብዙ አይነት ሰዎች ሲመጡ እነሱን ለማገዝ ትንሽዬም ቢሆን መነሻ የሚሆን ነገር ሰብሰብ አድርገን ከሰጠናቸው በሚል እነሱን ሰብስበናቸዋል። ከዛ በተጨማሪም ማስተላለፍ የፈለግናቸው መልእክቶች ካሉ ካሳለፍናቸው ስህተቶች ማለትም ልጆችን ዲፕሬሽን ውስጥ ያሉ ልጆችን እናወራለን ብለን አምጥተናቸው ከኛ ጊዜ እያሳለፉ እኛ ከነሱ ጋር ባለን ኮሚኒኬሽን ሊሆን ይችላል፣ እነሱ ደግሞ ከኛ ጋር ማድረግ በሚፈልጉት ኮሚኒኬሽን አለመግባባቶች ተፈጥረው እነዛን አለመግባባቶች እንዴት አድርገን ሶልቭ ማድረግ አለብን ከዚህ በኋላ ለሚመጡ ሰዎች ለሚመጡ ክላይንቶች የሚለውን ነገር እርስ በርስ መማማር ስላለብን እና ደግሞ አንዳንድ ሜሴጆችን በህብረቱ ላይ ማስተላለፍ የፈለጉ ሰዎች ማስተላለፍ እንዲችሉ ፖዚቲቭ የሆኑ መልእክቶች ማስተላለፍ እንዲችሉ አስበን ስላመጣን እሱን ቲም ፋሚሊ ኮሚኒቲ ብለነዋል ማለት ነው። ሌላው ደግሞ ሳይኮሎጂ ቲም። ይሄ የሳይኮሎጂ ቲም ፕሮፌሽናልስ አሉበት፣ እንዲሁም ደግሞ እኔም አለው። እንዴት ከልጆች ጋር ማውራት እንችላለን፣ ልጆችን እንዴት ነው አፕሮች ማድረግ ያለብን የሚለውን ነገር ከነሱ ጋር የምንመካከርበት ህብረት ነው ማለት ነው። ስለዚህ እሱም ቲም አለን። ቅድም እንዳልኳቸው ፋይናንሻል ቲም አለ፣ በቃ የፋይናንስ ቲም አለ። እነዚህ ቲሞች አሉ ማለት ነው። መጀመሪያ አካባቢ ልነግራችሁ እንደሞከርኩት ከብዙ ቦታ ነው ልናወራቸው የሞከር ነው። ከሀገር ውስጥ አለ እንዲሁም ደግሞ ከሀገር ውጭ አሉና እነሱን በጥቂቱ አሁን ለምሳሌ ከሀገር ውስጥ ታሶዶ፣ ሐዋሳ፣ አዲስ አበባ፣ ባህር ዳር፣ አዳማ፣ መቀሌ፣ ደሴ፣ ሚዛን ቴፒ፣ ሚዛን አማን፣ ወንዶ ገነት፣ ሻሸመኔ እነዚህ የምናስታውሳቸው ማለት ከኛ ጋር ህብረቱ ላይ ስቲል ያሉ አስተባባሪዎች አሉ። እነሱ ከየት ከየት እንዳወሩ ጠይቀናቸው የሰበሰብናቸው ናቸው ማለት ነው። ስለዚህ ከሀገር ውጭ ደግሞ ጆርዳን፣ ሌባኖን፣ ካናዳ የመሳሰሉ ቦታዎች ላይ ልናወራቸው ችለናል ማለት ነው። ቀላል ነገር አይደለም በዚህ ሁሉ ቦታ መዳረስ እና
በጣም ደግሞ ላመሰግናቸው የምፈልጋቸው ልጆች አሉና ተማሪ ሆነው ከኛ ጋር እንደዚህ አይነት አገልግሎት ማገልገል እንፈልጋለን በነፃ ያለምንም ክፍያ እንዲሁም ደግሞ በቃ ጊዜያችንን መስዋዕት አድርገን ልጆች እናወራለን ብለው የመጡ ልጆች አሉና እስቲ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ለማለት እወዳለሁ። በእርግጥ እናወራለን፣ እነግራቸዋለሁ እዛ ቴሌግራም ላይ ሁሌ እንደምወዳቸው እነግራቸዋለሁ እና እዚህ ደግሞ በአደባባይ እንደምወዳቸው ሁሌ ዘውትር እንደማመሰግናቸው ልነግራቸው እፈልጋለሁ እና እነሱን በዚህ አጋጣሚ አመሰግናለሁ ለማለት እፈልጋለሁ። ስለዚህ ከዚህ በኋላ እንዴት ነው የምትቀጥሉት? እና ደግሞ ከዚህ በፊት ሶሻል ሚዲያ ላይ ስትንቀሳቀሱ ሞር ኢንጌጅመንት እንዲኖራችሁ ለምንድን ነው ያልተንቀሳቀሳችሁት የምትለውን ይመስለኛል እና እነሱን ነገሮች በጣም እያጠራንላችሁ እንሄዳለን። ከዚህ በኋላ ቪዲዮ እንደሚቀጥል አምናለሁ እና በነዛ ቪዲዮዎችም ላይ ሞር ክሊር አድርገን እናወራቸዋለን ብዬ አስባለሁ እና ሶሻል ሚዲያ ላይ አሪፍ ተከታይ ያላቸውን እንዲሁም ደግሞ ሶሻል ሚዲያ ኢንፍሉዌንሰርስ ተብለው የሚታወቁ ሰዎችን ለማውራት ሞክረናል። አሁን ላይ እንዲህ እንዲሆኗል እንደዚህ ስለሆነ ምናምን ብዬ በግልጽ ማውራት አልፈልግም፣ ግን አንድ ሶሻል ሚዲያ ኮንተንት ክሬተር ከኒ ኮንተንት ጋር ስለማይሄድ አልሰራም ስላለኝ ብዙም እሱን አላስጨነኩትም እና ተውኩት። ያው እኛ የምንሰራው ነገር ምንም አይነት ኮንተንት እንትን የሚል ስላልሆነ ምንም ማለት ስላልፈለግኩ እሱን ተውኩት ማለት ነው። አንድም ሶሻል ሚዲያ ላይ የሚንቀሳቀስ በጣም ጎበዝ ሰው አውርቼ ሪፖስት አድርጎልኛል። በእርግጥ እሱ በአካል ሂጅን ያገኘሁት ምናምን እና ቢያንስ እሱ ሪፖስት በማድረግ አግዞኛል። ቴሌግራም ግሩፓችን ላይ በመግባት ጎበዝ በርቱ በማለት አግዞናል እና ከዚህ በኋላ እንደዚህ በአጫጭር ቪዲዮዎች ሊሆን ይችላል በተለያዩ አይነት ሀሳቦች እየመጣን አሪፍ ኢንጌጅመንት እንዲኖረን እንሞክራለን ብዬ አስባለሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።